ኦኬ ቴስቶስትሮንን ለማስተካከል ምን ማድረግ አለብን ለሚለው ጥያቄ ቴስቶስትሮን ማለት ወንድን ወንድ የሚያደርገው ሆርሞን ነው። ኦኬ ኖርማሊ ከ3 እስከ 10 ናኖግራም ፐር ኤምኤል ነው መሆን ያለበት። ተመርምራችሁ የማታውቁ ሰዎች ተመርመሩት ማለት ነው። ጀነራል ቼክአፕ ስር አሁን አብዛኛው ጤና ሚኒስቴር ራሱ ጀነራል ቼክአፕ በሚባልበት እንትን ውስጥ ጨምሮታል ቴስቶስትሮን ለወንዶች ማለት ነው። ቴስቶስትሮን ብዙ አይነት የቴስቶስትሮን ማጠር ብዙ አይነት ምልክቶች አሉት። አንደኛ የስንፈተ ወሲብ ምልክቶች ሊኖሩት ይችላሉ። ብዙ ሰዎች ደግሞ የሚያምታቱት ነገር ቶሎ መጨረስ የቴስቶስትሮን ማጠር ይመስላቸዋል ነው። የቴስቶስትሮን ኤክሰስ ሲሆን ነው ቶሎ መጨረስ የሚኖራቸው። ብዙ ጊዜ ከ12 በላይ ሲሆን ቴስቶስትሮን 10ን አልፎ 12 ደርሶ ከዛ በላይ ሲሆን ማለት ነው የቶሎ መጨረስን ያመጣል ማለት ነው። ስለዚህ በሆርሞን ምክንያት የሚመጡ የቶሎ መጨረስ አይነቶች እንደዚህ አይነት ናቸው ማለት ነው። ብዙ ጊዜ እንደዚህ አይነት ነገር የሚያጋጥማቸው ሰዎች ቴስቶስትሮን ኢንጀክሽን ኮንስታንትሊ የሚወስዱ ሰዎች በተለይ ደግሞ ይሄ ስፖርተኛ የሆኑ ሰዎች እና ማስል ቢልድ ለማድረግ ሲፈልጉ ቴስቶስትሮን ኢንጀክሽን የሚወስዱ ሰዎች ላይ በጣም ተዘውትሮ የሚታይ ነገር ነው ማለት ነው። ቴስቶስትሮን የቴስቶስትሮን ማጠር ብዙ አይነት ምልክቶች አሉት። ኦኬ እና አንድ ወንድ ደግሞ አጠራው የምንልበት ሌቭል ከ3 በታች መሆን አለበት። ከ3 በታች ከሆነ ማለት ነው ብቻውን ቴስቶስትሮንን አይተን ሕክምና አንሰጣቸውም። ከቴስቶስትሮን ጋር የሚለኩ ሆርሞኖች አሉ፣ ሌሎቹ ቫይታሚኖች አሉ። ስለዚህ አሁን ላይ የመጀመሪያ ከቴስቶስትሮን ጋር ቼክ መደረግ ያለበት ቫይታሚን ዲ ነው። ቫይታሚን ዲ የሚባለው የመጀመሪያ ቴስቶስትሮን እንዲመረት የመጀመሪያ ንጥረ ነገር ነው ቫይታሚን ዲ የሚባለው ማለት ነው። እና ብዙ ጊዜ ቫይታሚን ዲ ዴፊሸንሲ ያለባቸው ወንዶች ቴስቶስትሮን ዴፊሸንሲ አብሯቸው ይመጣል ወይም ጫፍ ላይ ነው የሚሆነው ቴስቶስትሮናቸው። ከ3 እስከ 10 ኖርማል ነው። እንደ እድሜያችሁ ደግሞ የሚጨምርም የሚቀንስም አለ። ግን ብዙ ጊዜ 5 6 7 8 ቢሆን ነው አሪፍ የሚሆነው ማለት ነው። እና ብዙ ጊዜ ቫይታሚን ዲ ዴፊሸንሲ ያለባቸው ወንዶች ምን ያደርጋል 3.2 3.1 ምናምን ነው የሚሆነው፣ ላይክ ጫፍ ላይ ነው የምትሆነው ማለት ነው። ስለዚህ እንደሱ አይነት ነገር ሲሆን ቡስተር ዶዝ የምንለው ነገር አለ፣ እሱን እንሰጣቸዋለን። አንድ መርፌ ፑሽ እንዲያደርጋችሁ ማለት ነው። የቴስቶስትሮን እጥረት አለብኝ ወይ ብላችሁ የምታስቡ ሰዎች የምታዩት ምልክት አንደኛ ለግንኙነት ያላችሁ ፍላጎት ይቀንሳል። ሁለተኛ ብልት አይቆምም፣ ዝግጁ አይሆንም። ሜቢ ለግንኙነትም ሊሆን ይችላል፣ ጠዋትም ሊሆን ይችላል እንትን አይደለም። ሶስተኛ ደግሞ እርካታ ደረጃ የምደርሱበት ሰዓት በጣም ረጅም ይሆናል። ሁለተኛ ደግሞ ለሁለተኛ ዙር ዝግጁነት የምትሆኑት ወይም ከሁለት ዙር መካከል ያለው ታይማችሁ በጣም እየረዘመ ይመጣል ማለት ነው። ሌሎች ደግሞ ምልክቶች አሉ። ለስራ ሞራላችሁ ይጠፋል፣ ድካም ይላችኋል፣ ፀጉራችሁ ይነቃቀላል፣ ምግብ አፒታይታችሁ ይቀንሳል። እነዚህ አይነት ነገሮች አለ። የማስል ፔን ይኖራችኋል። በጣም ውፍረት ባንዴው ትጨምራላችሁ። ባንዴው የመጨመር አይነት ነገር ይኖራችኋል። ስፖርት ትሰራላችሁ ግን መስል ቢውልድ አታደርጉም። አመጋገባችሁን አስተካክላችሁ ግን መስል ቢውልድ አታደርጉም። በጣም ትሆናላችሁ እና ወፍራም ናችሁ። ብዙ ጊዜ ደግሞ ቦጭ አካባቢ በጣም ከፍ ያለ ነገር ይሆናል ማለት ነው። ቴስቶስትሮን ዴፊሸንሲ ብዙ ጊዜ የሚያጋጥማቸው አንዳንድ ሰዎች እንቅስቃሴ አለማድረግ የመጀመሪያው ቴስቶስትሮን ዴፊሸንሲ የሚያመጣ ነገር ነው። እንቅስቃሴ ማድረግ አለባችሁ። ኦኬ መንቀሳቀስ አለባችሁ፣ ማድረግ አለባችሁ። በተለይ ደግሞ ከኤሮቢክስ ይልቅ የክብደት ማንሳት እንቅስቃሴዎች ቴስቶስትሮንን ቡስት ያደርጋል። መስልን ቢውልድ ማድረግ የመጀመሪያ ማለት ነው። ሁለተኛ ደግሞ ብዙ ጊዜ አትክልት በላተኛ የሆኑ ወንዶች የቴስቶስትሮን እጥረት አለባቸው ማለት ነው። ስጋ ነክ ነገሮች መብላት፣ ፕሮቲናቸው ከፍተኛ የሆኑ ምግቦች፣ አንደኛ ቫይታሚን ዲ የሚገኝባቸው ምግቦች ናቸው እነሱ። ሁለተኛ ደግሞ ራሱ ቴስቶስትሮን ምርትን ከፍ እንዲያደርጉ ይጠቅማል ማለት ነው። ኦኬ ሶስተኛ ደግሞ ስትረስ በራሱ ቴስቶስትሮንን የመቀነስ ባህሪ ያለው፣ ስለዚህ ቴስቶስትሮንን መቀነስ አለባችሁ ማለት ነው። አራተኛ ደግሞ ብዙ ጊዜ ሴጋ የሚመቱ ወንዶች ቴስቶስትሮን እጥረት አይኖርባቸውም፣ ግን ከቴስቶስትሮን ተቃራኒ የሚባሉት ሆርሞኖች በጣም ስለሚለቀቁ የቴስቶስትሮን እጥረት አይነት ምልክቶች ይኖርባቸዋል ማለት ነው። ስለዚህ እነዛን ነገሮች በሙሉ አንድ ላይ ይዛችሁ ማድረግ አለባችሁ ማለት ነው። ስለዚህ ቴስቶስትሮን መስተካከል ይችላል ወይ የሚባለው ነገር የስ ይችላል። በጣም ቀላል ነገር ነው። ግን አሁን በዳይታችሁ ማስተካከል ትችላላችሁ ወይስ ቶታሊ ሕክምና ያስፈልጋቸዋል፣ መርፌ ያስፈልጋቸዋል ወይስ ኪኒን ያስፈልጋቸዋል የሚባለውን ነገር ማወቅ አለባችሁ ማለት ነው። ኦኬ ስለዚህ
በመጀመሪያ ደረጃ ቴስቶስትሮናችሁን ቼክ ታስደርጋላችሁ። ከ3 እስከ 10 መካከል ከሆነ ጥሩ ሌቭል ላይ ናችሁ ያላችሁት። እንደ ሌቭላችሁ ደግሞ ቡስት ማድረግ ሊኖራችሁ ይችላል። 3.2 3.3 ላይ ከሆነ ጫፍ ላይ ናችሁ ያላችሁት። ስለዚህ ፕሮቲን ያላችሁ አመጋገቦችን በልታችሁ ክብደት ማንሳት እንቅስቃሴዎችን ሰርታችሁና ስትረስን በመቀነስ ትንሽ ከፍ ማድረግ ትችላላችሁ። ከ3 በታች ከሆነ ብዙ ጊዜ እንትን ማድረግ አለባችሁ። ከ3 በታች ከሆነ ብዙ ጊዜ ሕክምና ያስፈልጋችኋል። እንደ እድሜያችሁና እንዳነሰባችሁ እንደ እንትን ሜቢ በወር አንድ የሚወሰድ መርፌ ሜቢ በሳምንት አንድ የሚወሰድ መርፌ እናዝላችኋለን። እንዳላችሁ ችግር ይወስነዋል ማለት ነው። ኦኬ እንደዚህ አይነት ነገሮች መደረግ ይችላሉ። ከዛ በኋላ ቴስቶስትሮናችሁን ደግሞ በየ6 ወሩ ቼክ ብታስደርጉ ጥሩ ነው። እነዚህ ያልኳችሁ ምልክቶች ደግሞ ካሉ አሁንም ሄዳችሁ ቼክ ብታስደርጉ መልካም ነው። በስጋ መብታት ሱስ ውስጥ የነበራችሁ ወንዶች ካላችሁ እንዴት እንደወጣችሁ ከኤክስፔሪንሳችሁ አካፍሉ። መጀመሪያ ምንድን ነው መሰላችሁ? መንፈሳዊ ነገር ነው። ዩ ኒድ ስፒሪቹዋል ካውንስሊንግ ዋን ዌይ ኦር ዘ አዘር ማለት ነው። ብዙ ሰዎች ወደ ቤተክርስቲያን ወደ መስጊድ ተመለስኩኝ ያሉ ሰዎች አሉ። ጸሎት ጀመርኩኝ ያሉ ሰዎች አሉ። ከዛ በኋላ ስፒሪቹዋሊ ሊድ ሊያደርጋቸው የሚችልን በሃይማኖትም በእውቀትም በመንፈሳዊ እውቀት ማለት ነው በእነሱ ነገሮች የሚበልጣቸውን አይነት ሰዎች ማማከር ጀመሩ ማለት ነው። እና እነዛ ሰዎች ሊድ ላደርጋቸው ጀመሩ ማለት ነው። ሁለተኛ ደግሞ ሳይኮሎጂካል ታይፕ ኦፍ ኮንሰልቴሽን የሚያስፈልጋቸው ሰዎች አሉ። ቢካዝ በሆነ አይነት መሸሸግ ሜቢ ስትረስ ማኔጅመንታቸው እሱ ሊሆን ይችላል። በጣም ጭንቀት ውስጥ ያሉ ወንዶች ማለት ነው ያን ማስተርቤሽን ስትረስ ማኔጅመንታቸው ይሆናል። ስትረሳቸውን የሚቆጣጠሩበት ማኔጅ የሚያደርጉበት ነገር ይሆናል ማለት ነው። ስለዚህ እንደዛ ተደርጎ ነው ሱስ ውስጥ የሚገቡት። ስለዚህ ሄልዚ የሆነና ጤናማ የሆነ ስትረስ ማኔጅመንት ነገሮች ያስፈልጋቸዋል ማለት ነው አንድ ወንድ። ኦኬ አንድ ወንድ እንደዛ ማድረግ አለበት። ስትረስ ማኔጅመንቱ በጣም ሄልዚ መሆን አለበት እና መደረግ አለበት፣ መስተካከል አለበት። ኦኬ ስትረስ ማኔጅመንቱ ትክክል ካልሆነ በሳይኮሎጂስት እንትን መደረግ አለበት። ሁለተኛ ደግሞ ብዙ ወንዶች በብዙ አይነት ምክንያቶች ናቸው የስጋ መምታት ሱስ ውስጥ የሚገቡት። አንደኛ ስትረስ ማኔጅመንት ብያቸዋለሁ። ሁለተኛ የሴት ፍርሃት። ኦኬ የሴት ፍርሃት ኖርማሊ አንድ ጊዜ ሜቢ በግንኙነት ጊዜ ጎበዝ ሳይሆን ሲቀር ወይም የሆነ ነገር ሲያጋጥመው የተናገረችው ሴት ልትኖር ትችላለች። ሪሌሽንሽፕ ትራማ ሊሆነው ይችላል። ብሬክአፕ አድርጎ ሊሆን ይችላል። በብዙ አይነት ነገሮች የሴት ፍርሃት ማለት ነው። በሳምንት 3 ምናምን ግንኙነት ፍላጎቱ ከፍ ይላል። ሄዶ ሴትን ማግኘት አይችልም። ስለዚህ አጠር ያለች መንገድ ናት ማለት ነው እንትን ማድረጊያ መውጫ ማለት ነው። ስለዚህ ያ ነገር በጣም ከባድ ነው የሚሆነው። ሳይኮሎጂካል ኮንሰልቴሽን ያስፈልገዋል። ሳይኮሎጂካል ኮንሰልቴሽን ደግሞ ፎከስ የሚያደርገው ስጋ መምታት ሱስ ውስጥ ያ ሰው ሲጀመር ለምን ገባ ነው። ምንድን ነው የገባው ስጋ ሱስ ውስጥ የሚባለው ነገር በጣም መታወቅ አለበት ማለት ነው በመጀመሪያ ደረጃ። ከዛ በሁለተኛ ደረጃ ደግሞ በሁለተኛ ሳይኮሎጂካል አልኩኝ አይደል። ሶስተኛ ስፖርት። ኦኬ ስለዚህ አንድ ወንድ ለምንድን ነው የስጋ መምታት ሱስ ውስጥ የሚገባው? ለምንድን ነው የስጋ መምታት ሱስ ውስጥ የሚገባው የሚባለው ነገር ስናስተውል ማለት ነው ዶፓሚን የሚባለው ፈሳሽ ስጋ በመምታት ጊዜ እርካታ ስትደርስ ድረስ የሚለቀቅ ፈሳሽ ነው። እና ያ ፈሳሽ ምን አይነት ስሜት ይሰጣል መሰለ? ደስታ፣ ስኬት፣ ትልቅነት፣ ሁሉን ነገር የምትችል እስኪመስል ድረስ ምናምን የሚያደርስ ስሜት አለው ማለት ነው። ስለዚህ ያ ዶፓሚን ማለት ነው ለብዙ አይነት ነገሮች ሱስ ውስጥ የምትገቡበት ምክንያት እሱ ነው። ኦኬ ስለዚህ ያ ነገር መስተካከል አለበት። ለዛ ነገር ነው ሱስ የሚባል። ያንኑ ዶፓሚን ደግሞ ሄልዚ በሆነ ወይ ማስለቀቅ ትችላላችሁ ነው። በስጋ መምታት የሚለቀቀውን ኬሚካል ሄልዚ በሆነ ወይ ማስለቀቅ ትችላላችሁ። ምንድነው የመጀመሪያው? ስፖርት መስራት፣ በተለይ ደግሞ ክብደት ማንሳት እንቅስቃሴዎች፣ ሂት ኤክሰርሳይዝስ ወይም ሃይ ኢንቴንሲቲ ኢንተርቫል ትሬኒንግስ የሚባሉት ይሄ ልባችሁ እንዲመታ የሚያደርገው የሚያደርገው ዶፓሚናችሁን በጣም ሰርጅ ያደርጋል ማለት ነው። ስለዚህ ሰውነታችሁ ስጋ መምታትን የሚባለውን ነገር ክሬቭ የሚያደርገው ያንን ዶፓሚን ስለሚፈልገው ነው። ስለዚህ ያችን ኬሚካል ቶሎ ቀምሶታል። ስለዚህ ክሬቭ ያደርጋል ማለት ነው፣ ይመኘዋል ማለት ነው። ስለዚህ ሄልዚ በሆነ ወይ ከሰጣችሁት የስጋ አምሮታችሁ እየቀነሰ ይመጣል ማለት ነው። ኦኬ አራተኛ ደግሞ 3 ነው አይደል የጠቀስኩት መሰለኝ አይደል? አራተኛ ደግሞ ለግንኙነት ወይም ለወሲብ ለስጋ የሚያነሳሳችሁን ነገር ካጠገባችሁ ማዞር ነው።
ኦኬ ብዙ ወንዶች ምን አይነት ነገር ውስጥ ነው የተቸገርነው? ሁላችንም አክቹሊ ሁላችንም የተቸገርነው ምንድነው አልጋችን ላይ ስንገባ ማለት ነው ስልካችን እጃችን ላይ ነው ስክሮል ይደረጋል ምናምን እና ሴጋ መምታት ያለመድን ሰዎች ምንም ላይ መስለን ይችላል። ግን በትክክል ሴጋ መምታት የለመደ ሰው ደግሞ ምን ያደርጋል? ያ ስክሮል በሚያደርግበት ጊዜ ሜቢ ሶሻል ሚዲያ ለግንኙነት ያለው ስሜት ሊቀሰቅሰው ይችላል። ሜቢ ሙቪ ላይ ይችላል፣ ምን ላይ ይችላል። ስለዚህ ወደዛ ነገር ሳያውቀው ይገባል ማለት ነው። ሶ ዳት ኢዝ ናት ደንተን። ስለዚህ ስክሮሊንግን መቀነስ ነው ማለት ነው። ስለዚህ ልትተኛ አልጋ ላይ ከገባ በኋላ ስልክ ይራቅ ካንተ ማለት ነው። ስለዚህ ሞስት ፕሮባብሊ መጽሐፍ ማንበብ ሊሆን ይችላል፣ ጸሎት ሊሆን ይችላል። የሆነ አይነት ናይት ታይም ሩቲን ለራስ ማስተካከል ማለት ነው። ስለዚህ እንትና ታደርግና ቀን ላይ ደግሞ ሴጋ መምታት ነገሮቻችሁ በጣም የሚነሳ ከሆነ ደግሞ ቀን ላይም በቃ ቁጭ ብላችሁ ስክሮል የምታደርጉ ከሆነ አልጋ ላይ የምትውሉ ከሆነ ብዙ ወንዶች አሁን ብዙ ክላይንቶቼ የሴጋ መምታት ነገር ውስጥ ያሉ ከቤት የሚሰሩ ናቸው። ይሄ ኦንላይን ስራ ላይ ያሉ ዘላለማቸውን ኮምፒውተር ላይ ያሉ ምናምን እንደዚህ አይነት ሰዎች ናቸው። ስለዚህ እነሱ ላይክ አንዱን ታብ እንትን አድርገው የማይሆን የወሲብ ፊልም ከፍተው ማየት የሚችሉበት ነገር ፊት ለፊታቸው ስለሆነ ስራ አልጋ ላይ ስለሆነ የሚሰሩት ያ ነገር በጣም ከባድ ነው ማለት ነው። አምስተኛ ደግሞ የግንኙነት ፍላጎቴ ሲነሳ የሆነ ነገር ተነስቼ አደርጋለሁ። የወሲቢ ወይም የሴጋ አምሮቴ ሲነሳ የሆነ ነገር አደርጋለሁ። ወጥቼ እሮጣለሁ፣ ሜቢ ኩክ አደርጋለሁ፣ ሜቢ ቤት ውስጥ ፑሻፕ ሰራለሁ። የሆነ ነገር አደርግና ያ እርጅ ይቀንስልኛል የሚሉ ሰዎች አሉ ማለት ነው። ስለዚህ እነዛን ነገሮች ማድረግ ትችላላችሁ። ስለ ኬጌል ኤክሰርሳይዝ እናውራ። ኬጌል ኤክሰርሳይዝ ማለት በሴቶችም በወንዶችም ዘንድ ብልት አካባቢ ያሉትን ጡንቻዎች ብዙ ጊዜ ስራ የማይሰሩትን ጡንቻዎች የምናሰራበት ኤክሰርሳይዝ ነው ማለት ነው። እና ቀን ስራ በምንሰራበት ጊዜ እጃችን ይሰራል፣ እግራችን ይሰራል። በምናወራበት ጊዜ ፊታችን ላይ ያሉ ጡንቻዎች ይሰራሉ። ሰው አብዛኞቻችን ጡንቻዎች በሌት ተዕለት እንቅስቃሴያችን የሚንቀሳቀሱ ነገሮች ናቸው። ግን ብልት አካባቢ ያሉት ጡንቻዎች ዴሊብሬትሊ እዛ አካባቢ ያሉትን ነገሮች ካላሰራናቸው በስተቀር የሚንቀሳቀሱ ነገሮች አይደሉም ማለት ነው። ስለዚህ መሰራት አለባቸው። አንደኛ ብልታችሁ በማይቆምበት ጊዜ ጀስት ፍላሲድ ቶን የምንለው ነገር አለ። ፍላሲድ ቶን ማለት ሳይቆም ግን ዝም ብሎ ሲታይ የሆነ አይነት ቶን አለው፣ የሆነ አይነት ጥንካሬ ያለው ነገር ይመስላል ማለት ነው። ሶ እንደዚህ አይነት ነገር እንዲኖረው ብልት አካባቢ ያሉ ጡንቻዎች ጠንካራ መሆን አለባቸው አንደኛ። ሁለተኛ ደግሞ በሚቆምበት ጊዜ ግትር ብሎ እንዲቆም ጡንቻዎቹ ጠንካራ መሆን አለባቸው ማለት ነው። ሶስተኛ ደግሞ በቶሎ መጨረስ ጊዜ ወይም ደግሞ ቶሎ መጨረስ ያለባቸው ወንዶች ኮንትሮል የማድረግ ኬፓቢሊቲያቸውን ይጨምርላቸዋል። ሶ ኮንትሮል የማድረግ የምትጨርስበትን ጊዜ ለመያዝ ወይም ለመጠበቅ ኮንትሮል ለማድረግ ይረዳሃል ማለት ነው። እነዛ ጡንቻዎችን ለማጠንከር የምታደርጉት እንቅስቃሴ ኬጌል ኤክሰርሳይዝ ይባላል። ብዙ ወንዶች የሚሳሳቱት ምንድነው? ኬጌል ኤክሰርሳይዝን ያደርጉና ለረጅም ጊዜ ይሰሩታል ማለት ነው። ስለዚህ አንድ ጊዜ በጠዋት ይነሱና ምን ያደርጋሉ? ለ40 ደቂቃ ምናምን ኮንቲኒየስሊ ኬጌል ኤክሰርሳይዝ ይሰራሉ ማለት ነው። ኮንቲኒየስሊ ሊትራሊ ምንም የሚያደርጉት ነገር የለም። ኮንቲኒየስሊ ኬጌል ኤክሰርሳይዝ ይሰራሉ ማለት ነው። ስለዚህ ዛት ኢዝ ናት ራይት። እሱ ትክክል አይደለም። ኮንቲኒየስሊ ኬጌል ኤክሰርሳይዝ የሚሰራ ነገር አይደለም። በጣም ከመጠቀማችሁ የተነሳ ልትጎዱት ትችላላችሁ ማለት ነው ያንን ጡንቻ። ስለዚህ ኬጌል ኤክሰርሳይዝ የምትሰሩት ምንድነው? ጠዋት ለ2 ደቂቃ፣ ምሳ ሰዓት ለ2 ደቂቃ፣ ማታ ለ2 ደቂቃ፣ በሳምንት 5 ነው የሚሰራው። ከበፊት ነገሮች እየቀነሱ የምታስተውሉበት እድሜ ይመጣል። ስለዚህ አሁን አንድ ጊዜ በሁለተኛ ዙር 10 ደቂቃ ምናምን የምትጨርስ የነበርክ ወንድ 8 ደቂቃ እያለ 7፣ 6 እያለ እየቀነሰ ይመጣል። ኬጌል ኤክሰርሳይዝን በመስራት ያንን ደቂቃ መልሳችሁ ወደ ነበረበት ልትመልሱ ትችላላችሁ። ግን ኦልሬዲ 1 ደቂቃ በታች የሆነ ቶሎ መጨረስ በኬጌል ኤክሰርሳይዝ አስተካክለዋለሁ ካላችሁ የሚስተካከል አይነት አይደለም፣ የሚስተካከል ነገር አይደለም። 1 ደቂቃ በታች ከገባ ማለት ነው ፕሪማቹር ኢጃኩሌሽን ደረጃ ደርሷል። ስለዚህ እሱ ነርቭና ሆርሞን አንዱ ችግር ሊሆን ይችላል። ስለዚህ እሱን ነገር መስተካከል አለበት በሕክምና ማለት ነው። እና ብዙ ሰዎች ደግሞ ከሕክምናው ጋር ኬጌል ኤክሰርሳይዝ አንድ ላይ እንዲሰሩ ሪከመንድ እናደርጋቸዋለን ማለት ነው።